ግሬስ ቤት ውስጥ እየሮጠች መደበቂያ ቦታ ትፈልጋለች። ወደ መጀመሪያ ቦታ ተመልሳ ሳጥኑን ስትከፍት አንዲት ሴት እዛ ውስጥ ተደብቃለች። ግሬስ ሴትዮዋ በጣም ስለፈራች ለማረጋጋት ትሞክራለች። ነገር ግን ሴትዮዋ ስትጮህ በፍጥነት ሳጥኑን መልሳ ስትዘጋው ሴትዮዋን ጨፍልቆ ይገላታል። ከዛ ግሬስ መሮጧን ትቀጥላለች። ወደ አሌክስ ስንመለስ ራሱን ስቶ እጁ በካቴና ከአልጋ ጋር ታስሯል። አክስቱ ሄለን አሌክስ ሀሳቡን ቀይሮ ግሬስን መርዳት እንደሚያቆምና የቤተሰቡ መሪ እንደሚሆን እርግጠኛ ነኝ ትላለች። ይህ ውይይት የተካሄደ ባለበት ወቅት ግሬስ ከመስኮቱ ውጭ ሆና እያዳመጠች ነበርና ከላይ ወደ ታች ትዘላለች። በመጨረሻም እየሮጠች የእጅ ባትሪ ያለው ሰው በዙሪያ ሲዘዋወር አይታ ትደበቃለች። ከኤምሊ ልጆች አንዱ የሆነው ጆርጂውን አይታ ከተደበቀችበት ስትወጣ ግን ይሄ ይፈጠራል። ከዛም ተናዳ ልጁን በቡጢ ስትመታው ይወድቃል። እሷም በፍየል ተደናግጣ የበሰበሱ አስክሬን ያለበት ጉድጓድ ውስጥ ትወድቃለች። ጠረኑ ሲያስቸግራት በተጎዳ እጇ ለመውጣት ትቸገራለች። ልክ መስላሉ ላይ እንደወጣች መስላሉ ከእግሯ ስር ተሰብሮ ይወድቃል። እንጨቱን ለመጨበጥ ስትሞክር እጇ የቆመ ምስማር ላይ ያርፋል። እንደምንም ብላ ህመሟን ተቋቁማ ከዛ ጉድጓድ ውስጥ ትወጣለች። ከቀሚሷ ጨርቅ ቀደደችና የተጎዳ እጇን አሰረች። ቸረቲ ከውጭ አይታ ለመምታት ስትሞክር አመለጠች። ወደ ውስጥ ተመልሳ ግሬስ ያለችበትን ቦታ ለዘበኛው ተናገረች። ግሬስ በአጥር ውስጥ ራስዋን ጨምቃ ወደ ውጭ ትወጣለች። ከውጭ የሚያልፈው መኪና እርዳታ ትጠይቃለች። ነገር ግን ምንም መልስ አላገኘችም። ግሬስ ከመኖሪያው ቤት የሚወጣ መኪና አይታ ወደ ጫካ ትሮጣለች። ዘበኛው ግሬስ ከግቢው አምልጣ እንደወጣች ወደውኑ ለአለቃው ይናገራል። ቶኒ ለቤተሰቦቹ እንዲህ ይላል፣ በዚህ ሌሊት እሷን ካላገኘን ሁላችንም መሞታችን ነው ይላል። በዚህ ጉዳይ ላይ አባቱ የዳንኤልን እምነት መጠራጠር ይጀምራል። አሌክስ በመኝታ ክፍል ውስጥ ነቅቶ እጁን ከታሰረበት ለመላቀቅ ይሞክራል። እስከዛ ዳንኤል እና ኤምሊ የሞቱትን አስክሬን ወደ ጉድጓድ ይወስዳሉ። ዳንኤል ቤተሰባችን ሙሉ በሙሉ መሞት ይገባቸዋል ይላል። ኤምሊ ግን በዚህ አትስማማም። ወደ ግሬስ ስንመለስ ከተደበቀችበት ወጥታ ሜዳ ላይ እየሮጠች ነው። ዘበኛው ኋላዋ በመኪና እየተከተላት ነው። እሷን በህይወቷ እንደሚያመጣት ስለታዘዘው ከመኪና ወርዶ ተከትሏት ይይዛታል። ከቀሚሷ በቀደደችው ጨርቅ አንቃ ስትይዘው ራሱን ይስታል። ከዚያም መኪና ውስጥ ገብታ እየነዳች የመኪና ኦፕሬተሩ ለፖሊሶች እንዲደውልለት ትነግሯለች። ኦፕሬተሩም እንደተባለው ያደርግና ነገር ግን መኪናው እንደተሰረቀ ያሳውቃል። መኪናው እየሄደ ያለ በድንገት ይቆማል። በብስጭትና በንዴት ፖሊሶቹ እስኪመጡ በቦታው መቆየት ወሰነች። ያኔ ሰውየው ተነስቶ ይመጣና ይመታታል። ለትንሽ ጊዜ ራሷን ስታ ስትነቃ የኋላ ወንበር ላይ ታስራ ተቀምጣለች። ሰውየው ለቤተሰቦቹ በቪዲዮ ደውሎ ያመጣት እንደሆነ ይነግራቸዋል። በዚህ ጊዜ በእግሯ ጭንቅላቱን ስትመታ የመኪና አደጋ ይፈጠራል። ከመኪና አደጋ ተርፋ ስትነሳ ዳንኤል መሳሪያውን ይዞ ብቅ ይላል። እንዳይገላት ስለተነገረው ነገር ግን ከቤተሰቡ ጋር ለመታገል በጣም ደከመው። ይህ የተባለው እርግማን እውነት እንዳልሆነና ማንም በማለዳው እንደማይሞት ልትነግረው ትሞክራለች። በከባድ ንዴት ሲመታት ወደቀች። አባቱ ቶኒ የሱን ታማኝነት ለመፈተሽ የተከተለ ነበርና ከዛፎቹ መካከል ወጣ። እናቱ ቤኪ ታስሮ የነበረውን አሌክስ ለማየት ትመጣለች። ከግሬስ ይልቅ ቤተሰቦቹን እንዲረዳውና እንዲደግፈው ነገረችው። አሌክስ ለግሬስ መታገል እንደሚቀጥል ነገራት። ምክንያቱም ግሬስ ደግና እንደ ቤተሰቦቹ ጨካኝ እንዳልሆነች ነገራት። ይህ በእንዲህ እንዳለ ሰዎቹ ለአቶ ሊቤል ግሬስን ለመሰዋት ይዘጋጃሉ። ግሬስ ስትነቃ ከጠረጴዛው ጋር ታስራለች። ሰዎቹ ግን በዙሪያ ሰይጣናዊ ስርዓትን የፈጸሙ መጠጥ ይጠጣሉ። ዳንኤል ግሬስን ለማዳን ቤተሰቡን ይመርዛቸዋል። ከታሰረችበት ፈቷት ወደ ሌላ ክፍል ይወስዳታል። አሌክስ በመጨረሻም ከታሰረበት ክፍል ያመልጣል። ዳንኤል እና ግሬስ ለማምለጥ ሲሞክሩ የዳንኤል ሚስት አስቆመቻቸው። ዳንኤል ግሬስን አሳልፎ እንደማይሰጣት የተረዳችው ቸረቲ ጎሮሮው ላይ ተኮሰች። የተናደደችው ግሬስ ከቸረቲ ጋር ፊት ለፊት ተፋጠጡና ዘረረች። ዳንኤል ሳይሞት በፊት አመሰገነችውና ከዛ እንድትሄድ ነገራት። ግሬስ መንገዷን ቀጠለችና በዚህ ጊዜ ቶኒ ያስቆማታል።
በፋኖስ ፈንክታው ፋኖሱ መሬት ላይ ጥላው ሸሸች። አሌክስ እሷን የፈለጋት በሟች ወንድሙ ላይ መጥቶ በእቅፉ ሲሞት እጅግ በጣም ያዝናል። ግሬስ እና ቤኪ ሌላ ክፍል ውስጥ ተገናኝቶ መደባደብ ጀመሩ። ግሬስ በሆነ ነገር ጭንቅላቷን በተደጋጋሚ በመምታት ገደለች። አሌክስ ክፍል ውስጥ ሲገባ ድጋሚ እናቱ ሞታለች። እናቱንና ወንድሙን ካጣ በኋላ በሷ ተስፋ ቆርጦ እየተንደረደረ ይዛታል። ቤተሰቦቹ እንደገና መጥቶ ወደ አምልኮ ቦታቸው ይወስዷታል። ቅድም ከጣለችው ፋኖስ የተነሳው እሳት በቤቱ ዙሪያ መስፋፋት ይጀምራል። ግሬስ ልክ እንደ መጀመሪያው ጠረጴዛው ላይ ያዟትና አሌክስ በቢላ ሊወጋ ሲዘጋጅ ከቢላው ወደ ጎን ተንሸራታ ትነሳለች። ደግነቱ የብርሃን ጨረር በመጋረጃው መካከል ባለው ክፍተት ውስጥ መታየት ይጀምራል። መጋረጃውን ከፍቶ ሲመለከቱ ነግቷል። ነገር ግን በነሱ ላይ ምንም አልተፈጠረም። አክስቱ ሄለን ምንም ቢሆን እቺ ልጅ መሞት አለበት ብላ መጠረቢያውን ይዛ ስትነሳ በድንገት ትጠፋለች። ከሄለን በኋላ ሰዎች ሁሉ አንድ በአንድ መጥፋት ይጀምራል። ይሄንን የተመለከተችው ግሬስ ፈገግ ማለት ጀመረች። አሌክስ እየፈራና እየተንቀጠቀጠ ይቅርታዋን እየጠየቀ ወደ እሷ መምጣት ጀመረ። እሷም ቀለበቱን አውልቃ ስትወረውርበት በመጨረሻ እሱም ይጠፋል። ግሬስ በደምና በቆሻሻ ተሸፍና ከዛ ቤት ወጥታ ፊት ለፊት ባለው ደረጃ ላይ ተቀምጣ ሲጋራዋን ለኮሰች። የዛሬው ቪዲዮ ይሄን ይመስላል። ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። አመሰግናለሁ።